ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮች ሰላማችሁ ብዝዝት ይበል። ዛሬ ለየት ባለ ቪዲዮ መጥቻለሁ። ፎቶ ላይ እንደምትመለከቱት ስለ ጀርመናዊ ማርቲና ቢግ የተባለች ሴት ነው ማወራችሁ። ማርቲና ቢግ የተወለደችው በ17 ግንቦት 1988 በፈረንጅ አቆጣጠር ነው። ይቺ ወጣት የምትታወቀው በኢንጀክሽን የተደረገው የቀዶ ከለር ማለትም ከፈረንጅነት ወደ ጥቁር ከለር ነው። እናም በተከላ የሚደረግ ትላልቅ ጡቶቿም ትታወቃለች። ይቺ የ32 ዓመት ወጣት ጥቁር ከለር እጅግ በመውደድ እሱም ጥቁር እንድትሆን ተመኘች። የሚገርም ነው፣ ለየት ያለ አስተሳሰብ። ከዚያም ባሻገር የአይኗ ከለር፣ ከንፈሯ፣ አፍንጫዋ፣ ፀጉሯ እንዲሁም መላ ሰውነቷ ሊባል ይችላል ተቀየረ። ሁሉ መላ ሰውነቷ ተቀይሯል። ይህን ከለር መቀየር በ3 የመርፌ ኢንጀክሽን ነው ያደረገችው። በሚገርም ሁኔታ ግን የቆዳዋ ከለር ብቻ ሳይሆን ባደረገችው የኢንጀክሽን የውስጥ ስሜቷም እንደተቀየረ ነው የምትናገረው። ማርቲና ቢግ ዘረኝነት የቀየረች ሴት ተብላም ትጠራለች። ዶክተሩ በነገራት መሰረትም ባለቤቷ ነጭ ቢሆንም እሷም ከነጭ ወደ ጥቁር ብትቀየርም የምትወልዳቸው ልጆች ጥቁር ከለር እንዲኖራቸው ታወራለች። በነገራችን ላይ ብዙ ጊዜ ጥቁሮች ወደ ነጭ ከለር ሲቀየሩ ነው የሚታወቀው። ግን ጥቁር ከለር ተወዳጅ እንደሆነም ይታወቃል። ብዙ ጊዜ ፈረንጆች እንደምናውቀው ፀሐይ ላይ ለረጅም ጊዜ በመቀመጥ ጠይም የሆነ የቆዳ ከለር እንዲኖራቸው ይመኛሉ። ይሄ የብዙ ፈረንጆች ምኞት ነው። ማርቲና ቢግ ከፈረንጅ ወደ ጥቁር በተቀየረችበት ጊዜ የዘረኝነት አጋጣሚ እንደገጠማት ታወራለች። እስኪ ውዶቼ ለዛ ስቴትመንት ትሰጣላችሁ? ውዶቼ ለዛሬ ያዘጋጁት ስለ ማርቲና ቢግ ይህንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንሁን። በሌላም ቪዲዮ እስከምንገናኝ እስከዛ ደህና ሁኑ ውዶቼ። ውድድ አደርጋችኋለሁ። ቻው።